ሰዎች ውበታቸውን ለመጠበቅ ዘመን አመጣሽ የተለያዩ መንገዶችን ይጠቀማሉ። ከእነዚህም መካከል የፀጉርና የፂም ንቅለ ተከላ ተጠቃሽ ናቸው። የፀጉርና የፂም ንቅለ ተከላ አብዛኛውን ጊዜ ከለጋሽ የሰውነት ክፍል ማለትም ከጭንቅላቱ ጀርባ ላይ ያሉትን ጤናማ የፀጉር ስሮች በመውሰድ ፀጉር ወይም ፂም ወደሌለበት ወይንም ወደ ሳሳበት ቦታ የሚተከልበት የቀዶ ጥገና ሕክምና ነው። ይህ ሂደት በዋናነት ሁለት ታዋቂ ዘዴዎችን የሚያከናውን ሲሆን የራሳቸው ደረጃዎችም አሏቸው። ዋና ዋና የንቅለ ተከላ ዘዴዎች የሚባሉት ፎሊኪላር ዩኒት ኤክስትራክሽን ወይንም ደግሞ በምህጻረ ቃል ኤፍዩኢ ሲሆን ይህ ዘዴ እያንዳንዱን የፀጉር ስር በልዩ መሳሪያ አንድ በአንድ አውጥቶ መትከል ጠባሳ የሚያስቀርና ፈጣን የማገገሚያ ጊዜ ያለው ዘመናዊ ዘዴ ነው። ከጭንቅላቱ ጀርባ ያለውን የቆዳ ክፍል በመቀስ ቆርጦ በማውጣት ከዛም የፀጉር ስሮችን ለይቶ የመትከል ሂደት ነው። የንቅለ ተከላ ሂደት ደረጃዎቹም እንደሚከተለው ነው። አንደኛው ምክርና የቦታ ቅየሳ። ቀዶ ጥገናው ከመጀመሩ በፊት ሐኪሞች የለጋሹን የፀጉር ብዛትና የቆዳውን ሁኔታና ምን ያህል የፀጉር ስሮች እንደሚያስፈልጉ ይመረምራል። የፊት ቅርጾን መሰረት በማድረግ የፀጉሩን ወይም የፂሙን መስመር ይስላል። ሁለተኛ አካባቢዊ መደንዘዣ። ህመም እንዳይሰማዎት ለጋሹና ተከላው በሚካሄድባቸው የሰውነት ክፍሎች ላይ ማደንዘዣ ይሰጦታል። ሶስተኛው የፀጉር ስሮችን ማውጣት። ከለጋሽ ቦታ ብዙውን ጊዜ የጆሮ ጀርባ ወይም የራስ ቅል ጀርባ ላይ ጤናማ የፀጉር ስሮች በጥንቃቄ ይነቀላሉ። አራተኛ የስሮች ዝግጅት። የወጡት የፀጉር ስሮች በጥንቃቄ ተለይተው ለመትከል በሚመች ሁኔታ ይቀመጣሉ። አምስተኛ የስሮች ተከላ ወይም ኢምፕላንቴሽን። ፀጉር ወይም ፂም በሚፈለገው ክፍል ላይ ጥቃቅን ቀዳዳዎች ተፈጥረው የፀጉር ስሮቹ አንድ በአንድ ይተከላሉ። ከቀዶ ጥገናው በኋላ የሚጠበቀው አብዛኛው ጊዜ የተተከሉት ፀጉሮች ከ2 እስከ 3 ሳምንታት ውስጥ ያድጋሉ። ይህ የተለመደ ሂደት ነው። ከ3 እስከ 4 ወራት ባለው ጊዜ ውስጥ አዲስና ጤናማ ፀጉር ማደግ ይጀምራል። ከ6 እስከ 12 ወራት ውስጥ ሙሉና አጥጋቢ የሆነ ውጤት ማየት እንጀምራለን። የፀጉርና የፂም ንቅለ ተከላ የጎደሉ ወይም የተመናመኑ የሰውነት ክፍሎችን ለመተካት የሚያገለግሉ ዘመናዊ የቀዶ ሕክምና ናቸው። በዋናነት ሁለት ዋና ዋና አይነት የተከላ አይነቶች ሲኖሩ ኤፍዩኢ እና ኤፍዩቲ በዘርፉ በብዛት ጥቅም ላይ የሚውሉት ናቸው። ኤፍዩቲ ፎሎኪላር ዩኒት ትራንስፕላንቴሽን ከለጋሹ የጭንቅላት ክፍል ላይ አነስተኛ የቆዳ ንጣፍ በመውሰድ ፀጉሮቹ ተለይተው በሚጎድለው ቦታ ላይ የሚተከሉበት ዘዴ ነው። ይህ ጥቅሙ በአንድ የከፍተኛ መጠን ያላቸው የፀጉር ስሮችን ለመትከል በጣም ውጤታማ ነው። ነገር ግን በቀዶ ጥገናው ቦታ ላይ ቀጭን ጠባሳ ሊተው ይችላል። ዲኤችአይ ወይም ዳይሬክት ሄር ኢምፕላንቴሽን ይህ የኤፍዩኢ ቴክኖሎጂ አይነት ሲሆን የፀጉር ስሮችን ከለጋሽ አካባቢ በማውጣት በልዩ ስክሪፕቶ መሰል መሳሪያ በቀጥታ መመለጥ ወዳለበት ቦታ መትከልን ያካትታል። ሁለተኛው የንቅለ ተከላ አይነት የፂም ንቅለ ተከላ አይነቶች ናቸው። የፂም ንቅለ ተከላ ፂም በማይበቅልባቸው ጠባሳ ባለባቸው ወይም በዘር ምክንያት ጥቅጥቅ ያለ ፂም ለማይኖራቸው ሰዎች የሚደረግ ሲሆን ከላይ የተጠቀሱትን የኤፍዩኢ ወይም ዲኤችአይ ዘዴዎችን ይጠቀማል። የጉንጭና የአገጭ ንቅለ ተከላ ሙሉ ወይም የተወሰነ የፂም ክፍል እንዲሞላ ለማድረግ የሚካሄድ ሂደት ነው። የጎን ፂም ንቅለ ተከላ የጎን ፂምን ለማስተካከል ወይም ለማጥበቅ ይከናወናል። አጠቃላይ ሂደቱ የለጋሽ ክፍሉ ፀጉር ከለጋሹ አካባቢ በብዛት ከጭንቅላቱ ኋላ የሚወሰደው ፀጉሩ በጄኔቲክ ጠንካራ ስለሆነና እንደገና ስለማይረግፍ ነው። የተከላ ሂደቱ በሐኪሞች አቀማመጥ መሰረት ፀጉሮቹ በተፈጥሯዊ አቅጣጫቸው አንድ በአንድ ይተከላሉ። የማገገሚያ ጊዜው አዳዲስ ፀጉሮች ከተተከሉ ከ3 እስከ 4 ሳምንታት ውስጥ ሊረግፉ ይችላሉ። ነገር ግን 6 ወራት ውስጥ ሙሉ ለሙሉ ማደግን ይጀምራሉ። የፀጉርና የፂም ንቅለ ተከላ ሕክምና
ከ19ኛው ክፍለ ዘመን መገባደጃ ጀምሮ በእንስሳት ሙከራ ተጀምሮ በ20ኛው ክፍለ ዘመን አጋማሽ የሰው ልጅ የራሰ በራነትን ችግር ለመፍታት የዘመናዊ የቀዶ ጥገና ቅርጽ የያዘ ታሪክ አለው። የዚህ ሕክምና አጀማመርና የእድገት ሂደት በዋና ዋና ምዕራፎች እንደሚከተለው ይከፈላል። የመጀመሪያዎቹ ሙከራዎች የ19ኛውና የ20ኛው ክፍለ ዘመን መጀመሪያ እንደ ኤሮፓውያን አቆጣጠር በ1822 በጀርመን የቆዳ ሕክምና ባለሙያዎች በሰዎች ላይ የተደረገውን የመጀመሪያ የፀጉር ንቅለ ተከላ ሙከራ የተካሄደበት ወቅት ነው። እንደ ኤሮፓውያን አቆጣጠር በ1930ዎቹ በጃፓን የሚገኙ የሕክምና ባለሙያዎች እንደ ዶክተር ሳሳጋዋ ያሉ የተጎዱ ቅንድቦቻችንንና የአይን ሽፋሽፍትን ለመጠገን የተሳካ የፀጉር ንቅለ ተከላ ሙከራ አድርገው ነበር። ሆኖም በወቅቱ በሰፊው ለራሰ በራነት ጥቅም ላይ አልዋለም ነበር። ሁለተኛው የዘመናዊ ንቅለ ተከላ መመስረት እንደ ኤሮፓውያን አቆጣጠር በ1950ዎቹ ዶክተር ኖርማን ኦሬንትሪች የተባሉ አሜሪካዊ የቆዳ ሕክምና ባለሙያ ዘመናዊውን የፀጉር ንቅለ ተከላ ቴክኒክ አበሰሩ። ከጭንቅላቱ ጀርባ የሚገኘውን ጥቅጥቅ ያለ ፀጉር በመውሰድ ራሰ በራ ወደ ሆነው የፊት ክፍል ማስተላለፍ እንደሚቻል አረጋገጡ። የቀዶ ጥገናው ስልት በዚህ ወቅት ኤፍዩቲ ወይም ፎሊኪላር ዩኒት ትራንስፕላንቴሽን የተሰኘው ስልት ተጀመረ። ይህ ማለት ከጭንቅላቱ ጀርባ ያለው ቆዳ በርዝመቱ እንደ ማሰሪያ ስትሪፕ ተቆርጦ ይወጣና ፀጉሩ አንድ በአንድ ወይም በትንሽ ቡድን ተለይቶ ራሰ በራ በሆነው ቦታ ላይ ይሰፋል። በ1990ዎቹ መጀመሪያ ላይ ባለሙያዎች ትልልቅ የፀጉር ስብስቦችን መጠቀም ትተው ትንንሽ የፀጉር ስብስቦችን መጠቀም ጀመሩ። ይህም ንቅለ ተከላው ከተደረገ በኋላ ፀጉሩ ሰው ሰራሽ እንዳይመስልና ተፈጥሯዊ እንዲሆን አድርጓል። የኤፍዩኢ ዘዴ መፈጠር በ2002 ዓመተ ምህረት ገደማ ኤፍዩኢ ወይም ፎሊኩላር ዩኒት ኤክስትራክሽን የተባለው አዲስና አሁን በስፋት ላይ የሚሰራው ዘዴ ተዋወቀ። ቆዳን መቁረጥ ወይም መስፋት አያስፈልግም። የፀጉር ሐረጎቹን አንድ በአንድ ከለጋሹ የሰውነት ክፍል ላይ በቀጥታ የሚወስዱበት ዘመናዊ ቴክኖሎጂ ነው። የጭንቅላት ፀጉር ንቅለ ተከላ በተሳካ ሁኔታ መስፋፋቱ የፊት ፂምና ጉንጉን ለሌላቸው አሊያም ለተጎዱ ሰዎች መፍትሄ በመፈለግ ወደ ፂም ንቅለ ተከላ ተሸጋገረ። የፂም ንቅለ ተከላ ሲደረግ የፊት ለፊት ፂምን ለማክበድ እና ለመሙላት